ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። በእኛ ግቢ የተመረተ መሆኑን ነገራቸው። አረ በነገራችን ላይ ይህ ጋቢ የተመረተው በመቄዶንያ ነው እየተባለ ነው። እስቲ አባቶች ናቸው። ይሄ ለአንተሰግናለን ነው አባቶች ሌሎችን አርቲስቶች ወክሎ በውክልና ሁሉም ተሳትፏልና ጥሩ ነገር ነው። በእናትህ በጣም ጥሩ ነገር ነው። ቢኒ እንዳለው ነው በነገራችን ከጀርባው ነው ያወቅሁት ማን እንደሆነ ዋው ይመስላል። በጣም ግሩም ከየካቲት 1 ቀን 2017 ዓ.ም ጀምሮ በሰይፉ በኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ የተደረገ በቆየው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ የመጀመሪያው ዙር የገቢ ማሰባሰብ የቀጥታ ስርጭት ግቡን በማሳካት ከ1 ቢሊዮን ብር በላይ በማሰባሰብ በይፋ ተጠናቀቀ። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባ እያስገነባ ለሚገኘው የአረጋውያን መኖሪያና ዘመናዊ ሆስፒታል አጠቃላይ የፊኒሺንግ ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልግ በመግለጽ ከየካቲት 1 ቀን 2017 ጀምሮ የመጀመሪያ ዙር የገቢ ማሰባሰቢያ ዝግጅት 1 ቢሊዮን ብር ለማሰባሰብ እቅድ በመያዝ በሰይፉ ኦን ኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ በመጀመር ላለፉት 3 ወራት ወይም 90 ቀናት በቆየው ገቢ ማሰባሰብ ፕሮግራም ላይ የታሰበውን እቅድ በማሳካት አጠቃላይ በገንዘብና በአይነት ከ1 ቢሊዮን ብር በላይ በማሰባሰብ በሰይፉ ዩቲዩብ ቻናል የተደረገው የመጀመሪያ ዙር የገቢ ማሰባሰብ ግንቦት 1 ቀን 2017 ዓ.ም በይፋ ተጠናቋል። ይህ የገቢ ማሰባሰብ ፕሮግራም የተካሄደበት ሰይፉ ኦን ኢቢኤስ እና ሰይፉ ሾው ዩቲዩብ ቻናል በቀጥታ ስርጭት በማስታወቂያ ገቢ የተገኘ ብር 4,032,585.63 ለመቄዶንያ ገቢ የተደረገ ሲሆን በመዝጊያ ስነ ስርዓት ላይ የተገኙት የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች ክብር ዶክተር ቢኒያም በለጠ ላለፉት 3 ወራት ሲደረግ በቆየው ዝግጅት ላይ የተሳተፉትን በሙሉ በማመስገን ለዚህ ዝግጅት ዋናውን ሚና ኃላፊነት በመውሰድ የ1 ቢሊዮን ብር ግብ እንዲሳካ ላደረገው ለሰይፉ ፋንታውን ምስጋና በማቅረብ የምስጋና የምስክር ወረቀት የተበረከተ ሲሆን እንዲሁም በመቄዶንያ በሚገኙ ተረጂዎች በእጅ ጥበብ የተሰራ ጋቢ ለሰይፉ ፋንታውንና ለአርቲስት ይገረም ደጀኔ ያለበሱ ሲሆን በአረጋውያኑ ምርቃት በመታጀቡም በሰይፉ ፋንታውን ምስል የተቀረጸው ምስል ቅርጽ በስጦታ አበርክቷል። በዚህ በሰይፉ በኢቢኤስ እና በሰይፉ ዩቲዩብ ቻናል በቀጥታ ስርጭት ላለፉት 3 ወራት በዘለቀውና ለተመልካቾች በደረሰ የገቢ የማሰባሰቢያ መርሃ ግብር ከተለያዩ የሃይማኖት ተቋማትን የመጡ መምህራን፣ የኪነ ጥበብ ሰዎች፣ የተለያዩ የመንግስትና የግል ተቋማት፣ ባንኮችና ሚዲያ ባለሙያዎች መድረኩን በማድመቅ ልግስና በመስጠት እና ለጋሾችን በማበረታታት አብረን ቆይተዋል። አሁንም በመቄዶንያ ዩቲዩብ ቻናል የቀጥታ ስርጭት የገቢ ማሰባሰቢያ እንደቀጠለ ነው። ላለፉት 3 ወራት አብራችሁን ለነበራችሁ ብርታትና ልግስናችሁ ላልተለየን እናመሰግናለን። ይሄ እጅግ በጣም ደስ የሚል ነገር ነው። ያው እንደሰማችሁት ነው ላለፉት 3 ወራት የገቢ ማሰባሰቢያ ለመቄዶንያ ለአእምሮ ህሙማን እና አረጋውያን መርጃ ማዕከል ገቢ የማሰባሰቢያ መርሃ ግብር ተካሂዶ የገቢ ማሰባሰቢያ ፕሮግራም እየተካሄደ ነበረ። ብዙ ኢትዮጵያውያን ከሀገር ውስጥም ከሀገር ውጭም እየተሳተፉ ባላቸው አቅም እየረዱ ነበረ። ይሄ እጅግ በጣም ደስ የሚል ነገር ነው። እንደምታውቁት እንግዲህ መቄዶንያ በባለብሩህ አእምሮ ትልቅ ራዕይ ባለው ዶክተር ቢኒያም ነው የተመሰረተው። መቄዶንያ ደግሞ ለብዙ አእምሮ ህመምተኞችና ለብዙ አረጋውያን ማረፊያ ሆኗል። ለብዙ ኢትዮጵያውያኖች መጠለያ ሆኗልና እጅግ አሁን መረዳት ያለበት ተቋም ነው። እጅግ ሁላችንም ባለን አቅምና በምንችለው ነገር አሁንም ወደፊት መቄዶንያ መርዳት አለብን። ይሄ እርዳታ ደግሞ በሰይፉ በኢቢኤስ
ከዚህ በፊት ለ3 ወራት ከየካቲት 1 እስከ ግንቦት 1 ሲካሄድ የነበረው 1 ቢሊዮን ብር በማሰባሰብ ቢጠናቀቅም ግን አሁንም በመቄዶንያ የራሳቸው ዩቲዩብ ቻናል ላይ አሁንም ገቢ ማሰባሰቡ እንደቀጠለ ስለሆነ ሁሉም ኢትዮጵያውያን ካለንበት ሀገር ውጭ ሀገርም ሀገር ውስጥም ያለን ይህንን ተቋም በመርዳት አብሮነታችንን ማሳየት አለብን ላለው ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ወዳችኋለሁ።